ከራሳችሁ ባህሪ የምትጠሉትና መተው የምትፈልጉት ይኖራል? ምናልባት ሳናውቀው ባህሪያቶቻችን በአንዳች የስነ ልቦና በሽታ ውስጥ የሚመደቡ ይሁኑ? ታዲያ ይህ እንዴት ማወቅ እንችላለን? ምናልባት ለእኛ ትክክልና ጤነኛ የሚመስሉ ባህሪያቶቻችን ከስነ ልቦና ሳይንስ አንጻር በበሽታ የተጠቁ ሆነው ብናገኛቸውስ መፍትሄው ምንድን ነው? የስነ ልቦና ሳይንስ ለዚህ ሁነኛ መፍትሄዎችን ያስቀምጣል። ብዙዎቻችን የለበስነውን ልብስ እንጂ የተላበስነውን ባህሪ ጠንቅቀን ላናውቅ እንችል ይሆናል። በመስታወት ፊት ቆመን መልካችን እንጂ ውስጣዊ ማንነታችን ምን እንደሚመስል አስተውለን የመመልከት ጥበብን አናውቅ ይሆናል። ይህ ፍጹም ሰው ስለመሆን አይደለም። ይህ የዚህ ፕሮግራም አዘጋጅ ምርጥ ባህሪ ስላለው ለመመጻደቅ ያዘጋጀው አይደለም። ይህ ሁላችንንም በጋራ የሚመለከተንና የምንማማርበት ሳይንስ ነው። ከሰው ልጅ ተፈጥሮ ውስጥ ውስብስቡ ሳይንስ ያለው በባህሪ ውስጥ ነው። ባህሪ ከአስተሳሰብ፣ ከስሜት፣ ከነርቨስ ሲስተም፣ ከጄኔቲክስ እና ኤንቫይሮንመንት ጋር ቀጥተኛ ግንኙነት ያለው ስለሆነ ጥልቅና ማራኪ ሳይንሳዊ ትንታኔ የሚሰጥበት አስደናቂ ዘርፍ ነው። ታዲያ የባህሪያችንን ጤነኝነት ለይተን ማወቅ የምንችለው እንዴት ነው? ፔን ሞዴል ይሉታል የስነ ልቦና ሊቆች። ፔን አብሪቬሽን ነው። እያንዳንዱ ፊደል የራሱ የሆነ የሚተነተንበት ትርጓሜ አለው። በፒ ፊደል የተወከለው ሳይኮቲዝም፣ በኢ የተወከለው ኤክስትራቨርሽን፣ በኤን የተወከለው ደግሞ ኒውሮቲዝም ይሰኛል። ወደዚህ ጥልቅ ትንታኔ ውስጥ ከመግባታችን በፊት የራሳችንን ባህሪ በስነ ልቦና ሳይንስ መስታወት ፊት ለመቆም የሚያስችሉ ቅድመ ብቃቶችን እንመልከት። ምክንያቱም አንድ ሰው የራሱን ባህሪ ለማየት ዝግጅት ያስፈልገዋል፣ ካልሆነ እውነታውን አይቀበልም። ከነዚህ ቅድመ ዝግጅት ብቃቶች መካከል አንዱና ወሳኙ ሬዚስቲንግ ዲፌንሲቭነስ ይባላል። የራስን ተንኮለኛ ማታለያ ሰበቦችን የመከላከል ብቃት ይሉታል። ብዙ ጊዜ ሰዎች ለራሳቸው ባህሪ ትክክለኛነት ሰበብ ያቀርባሉ። አንድ ሰው በመስታወት ፊት ቆሞ አፍንጫው ላይ ንፍጥ ብመለከት ጉንፋን ስለያዘኝ ነው ብሎ ሳያጸዳው እንደመተው አይነት ጅልነት ነው። ስለዚህ ለራሳችን ባህሪ ያለምንም ማስተባበያ የማየት የብቃት ዝግጁነት ያስፈልጋል። ሁለተኛው ብቃት ደግሞ ኪዩሪዮሲቲ ኤንድ ሰልፍ ኮምፓሽን ይባላል፣ ወይም ደግሞ ናን ጃጅመንታል ኪዩሪዮሲቲ ይሉታል። ይህ ደግሞ ምን ማለት እንደሆነና የታመሙ ባህሪያቶቻችንን ነጥለን ማወቅ የምንችልበትን መንገዶች በቀጣይ ክፍሎች ይዤ እስክመለስ በቸር ቆዩልኝ። የኢዮናዳብ ዩቲዩብ ቻናል ሰብስክራይብ እና ሼር በማድረግ ቤተሰብ ይሁኑ። አመሰግናለሁ። ኢዮናዳብ ነኝ። ቻው